ተበደሉ እንዴት ታድለዋል ሰሃቦች ነበር ከረሱል አመደብ ቁጭ ብለው ሲበሉ ከታላቁ ነቢይ ዲን ሲቀበሉ በአኽላቁ ተስበው በፍቅሩ ወድለኑ እኚህ ታላቅ ነቢይ ነበሩና አፍቃሪ ትልቁም ትንሹም ሁሉንም አክባሪ አላህ ዘንድ ተወዳጅ ወደ ሐቅ ተጣሪ ኹጥባ ቢያደርጉ ዛፉን ተደግፈው ፍቅሩን አላህ ሰጠው ርህም ባይኖረው አለቀሰ ግቶ በእጁ አይዳብሶ ፍቅሩን የቀመሱት ልባቸው ቢታመም ለአፍታ እንኳን ከለዩት ማደርም አይችልም። ወንድሞቼ ናፈቅኩ አሉ ሐቢቡላህ ሰሃቦቹ ማን እኛስ ረሱሉላህ ሌላ ወንድም ማን ነው ከኛ ውጪ ሌላ ገና ተናገሩ ዴ ሐቢቡና ብለው ይመጣሉ ወንድሞቼ ገና እናንተ ናችሁ ወላጅ ሰሃቦቼ ወንድሞቼ ድማ መጥጋይነቼ ወንድሞቼ ድማ መጥጋይነቼ ገና ሳይንም የናፍቁኝ ነቢ ليلا ونهارا يا رحمن يا ربي أمتنا درا እያሉ ሐቢቢ ሲያለቅሱልን ነበር ዱዓ እያደረጉ ጀነቱን እንድንገባ በቀን ካዛቡ ታዲያ እኛስ መቻ ነበር እሳቸውን ናፍቀን ሐቢቢ ብለን ለዱንያ ሀጃችን ቁጭ ብለን እያለን እኛ ብላ ነበር ሐቢቢን አስታውሰን ፍቅሩ አንገብተው መቅረት ትሰጣን እሱን ካልወደድን ኢማኑ ባዶ ነው ዲናችን የሚሞላው ዲን ስንወድ ነው። እኔም ይሄን ልበል ደግሜ ፊዳ ልሆንለት አጥንት ይሁን ደሜ ልሰዋ ስላንቱ በፍቅሩ ታምሜ አደራ ያ ረህማን አላህ ያ ረህማን ያንን ታላቅ ነቢይ ሙሐመድ አልአሚን በጀነቱል ፊርደውስ አንድ ላይ አድርገን ሐውዱን ሲያጠጡ ከእጁ አጠጣን። ጌታዬ እባክህ ዱዓችንን ስማን አላሁመ አሚን ወቢላሂ ተውፊቅ ወሰላሙ አለይኩም ወረሕመቱላሂ